ዌልካም ቱ አብሪቴክ ፓይተን ኮርስ። በዚህ ቱቶሪያል ቪዲዮ ዳታ ታይፕ ምን እንደሆነ ለመመልከት እንሞክራለን ማለት ነው። እሺ ከዚህ ቀደም እንደተነጋገርነው አንድ ቫሪያብልን በምንወስድበት ጊዜ ያ ቫሪያብል የዳታ ታይፕ ወይም ቫልዩ ወይም ደግሞ ስቶር የሚያደርጋት ዳታ ትኖረዋለች። እንዲሁም የሚጠራበት ወይም ኮል የሚደረግበት ኔም ይኖረዋል ማለት ነው። ከዚህ ቀደም በነበረው ቪዲዮ ለቫሪያብል ማውጣት ያለብን ኔም ምን አይነት መሆን እንዳለበት በሩሎቹ ላይ እየተነጋገርን ሲሆን ዛሬ ደግሞ አንድ ቫሪያብል ምን አይነት ዳታዎችን ስቶር ማድረግ እንደሚችል እንመለከታለን ማለት ነው። ይህንንም ስናነሳ አንድ ቫሪያብል ስቶር ወደሚያደርገው ቫልዩ ስንመጣ ዳታ ታይፕ ወደሚለው ኮንሰፕት ይወስደናል ማለት ነው። አንድ ቫሪያብል ላይ ስቶር የምናደርጋት ያቺ ቫልዩ የራሷ የሆነ ዳታ አላት። ዳታው ደግሞ ብዙ አይነት ነው። ይህ ደግሞ ማለት ዳታ ታይፕ ይባላል ማለት ነው። በአጭር አማርኛ ለመግለጽ ያክል በአንድ ቫሪያብል ላይ ቁጥርን ስቶር ልናደርግ እንችላለን። አንድ ሲንግል ካራክተርን ስቶር ልናደርግ እንችላለን። ኮምቢኔሽን ኦፍ ካራክተሮችን ሴቭ ልናደርግ እንችላለን ማለት ነው። ስለዚህ ምን አይነት ዳታዎችን በቫሪያብል ላይ ስቶር እናደርጋለን ወደሚለው ስንመጣ ዳታ ታይፕ የሚባለው ነገር ይመጣል ማለት ነው። የመጀመሪያው ዳታ ታይፕ የሚሆነው ቴክስት ታይፕ የምንለው ነው። ይህም ስትሪንጎችን ይይዛል ማለት ነው። ስትሪንግ ስንል አንድ ሲንግል ካራክተርም ወይም ኮምቢኔሽን ኦፍ ካራክተር ሊሆን ይችላል ማለት ነው። ለምሳሌ ከዚህ ቀደም ኤክስ ኢኳል ቱ 1 ስንል ለኤክስ አንድ ወይም የቁጥርን ቫሊዩ እየሰጠነው ነበር ማለት ነው። ሌላ ኤግዛምፕል ብንወስድና ኔም ኢኳል ቱ ብለን ደብል ኮት ከፍተን በውስጡ አበበ ብንል እዚህ ጋር የሚያደርግነው ነገር ልክ ከላይ ጋር እንዳለው ተመሳሳይ ነው ማለት ነው። ኤክስ ለሚባለው ቫሪያብል አንድን አስቀምጥበት እንዳልነው ኔም በሚባለው ቫሪያብል ላይ ደግሞ አበበን አስቀምጥልን እያልነው ነው ማለት ነው። ስለዚህ በቫሪያብል ላይ ስትሪንግንም ማስቀመጥ ይቻላል ማለት ነው። ወይም የኮምቢኔሽን ኦፍ ካራክተር ወይም ሲንግል ሌተርን ማስቀመጥ ይቻላል ማለት ነው። ሌላው ከዚህ ቀደም እንደተነጋገር ነው ኒውሜሪክ ታይፕ ነው። ስለዚህ ኒውሜሪክ ታይፕ ላይ ስንመጣ የመጀመሪያው ኒውሜሪክ ታይፕ ኢንቲጀር የምንለው ነው። ኢንቲጀር ማለት ለምሳሌ ኤክስ ኢኳል ቱ 1 ብንል ይህ ቫሊዩ ኢንቲጀር ነው ማለት ነው። ግን ኤክስ ኢኳል ቱ 2.1 ብንል ይህ ቫሊዩ ፍሎት ይባላል። ስለዚህ ይህ ደግሞ የሚቀጥለው ሌላኛው አይነት ዳታ ታይፕ ነው ማለት ነው። ሌላኛው ማስቀመጥ የምንችለው የዳታ ታይፕ አይነት ቡሊያን ይባላል ማለት ነው። ይህም ማለት አንድ ቫሪያብልን ወደ ትሩ ወይም ወደ ፎልስ አሳይን ማድረግ እንችላለን ማለት ነው። ለምሳሌ ኤክስ ኢኳል ቱ ትሩ ወይም ዋይ ኢኳል ቱ ፎልስ ብለን አሳይን ማድረግ እንችላለን። ይህ ለምን ይጠቅማል የሚለውን በፕራክቲካል ኮድ ኤግዛምፕል የምናይ ይሆናል ማለት ነው። ኦኬ፣ ይህ ብቻ ሳይሆን ሌላም በጣም ብዙ ዳታ ታይፖችን በፓይተን ሴቭ ማድረግ እንችላለን። ግን ይህ ኮርስ ለአብሶሊት ቢጊነር የተዘጋጀ ሲሆን እስካሁን ያየናቸው የዳታ ታይፖች በቂ ናቸው። እንዲሁም እንደ አስፈላጊነቱ በተለያዩ ቱቶሪያል ቪዲዮዎች ላይ የተለያዩ ሌላ ዳታ ታይፖችን የምንነግራችሁ ይሆናል ማለት ነው። በሚቀጥለው ቪዲዮ ያየናቸውን ዳታ ታይፖች ኮድ እየጻፍን ፕራክቲስ የምናደርግ ይሆናል ማለት ነው።